የተሰጣቸው ለሰውና ለመላእክት ነው። ለሰውና ለመላእክት ነው ሃይማኖት የተሰጠው እና ለሰውና ለመላእክት ሃይማኖት ተሰጥቷል። እና ሁናቴ ደግሞ ምን ይባላል ማለት ነው? እምነት ይባላል ማለት ነው። እምነት ይባላል። ስለዚህ ከዚህ የተነሳ እምነት ብዙ አይነት እምነት አለ። ደካማ እምነት አለ፣ ግለሰብን የሚመለከት ስለሆነ ሰውን የሚመለከት ስለሆነ ማለት ነው። ክርስቶስን እንመልከተው ይላል በዕብራውያን መልእክቱ ደግሞ የእምነታችን ፊት አውራሪ ማለት የሃይማኖት ማለት ነው። ያለ ሃይማኖት እምነት መኖር አይችልም። እንኳን ያለ ሃይማኖት እምነት ሊያድን ይቅርና ያለ ሃይማኖት ራሱ እምነት ምን ማድረግ አይችልም ማለት ነው። እሺ ጥያቄው ሃይማኖትና እምነት ሃይማኖት ምንድነው? እምነትስ ምንድነው? የሃይማኖትና የእምነት አንድነትና ልዩነታቸው ምንድነው? ሰውስ ደግሞ የሚድነው ሰው የሚድነው በሃይማኖት ነው ወይንስ በእምነት ነው የሚል ጥያቄ ነው ጥያቄው። እንግዲህ የሃይማኖት ምንነትን አይተናል። ሃይማኖት ምንድነው ለሚለው ሃይማኖት ስለ እግዚአብሔር የምንማረው ትምህርት ነው። ሃይማኖት ስለማን የምንማረው? ስለ እግዚአብሔር የምንማረው ትምህርት ነው። ከዚህ የተነሳ ሃይማኖት ስለ እግዚአብሔር የምንማረው ትምህርት ስለሆነ ሃይማኖት አይጨመርበትም፣ አይቀነስበትም። የሚጨምር ሃይማኖት የለም፣ የሚቀነስ ሃይማኖት የለም። ስለ እግዚአብሔር የምንማረው ትምህርት ነው። ስለዚህ ሃይማኖት አንድ ነው ባህሪው። ሃይማኖት አንድ ነው፣ የምንጠብቀው ነው፣ የምንጨምርበት የምንቀንስበት አይደለም። በዚህ ጊዜ ተጀመረ የሚባል አይደለም፣ እግዚአብሔር ሲኖር የኖረ ነው። እምነት ጋር ደግሞ ስንመጣ ወደ እምነት ስንመጣ ደግሞ እምነት ሃይማኖት የተሰጣቸው ፍጥረታት አሉ። ሃይማኖት የተሰጣቸው ፍጥረታት ከ22ቱ ስነ ፍጥረታት ውስጥ ሃይማኖት የተሰጣቸው ለሰውና ለመላእክት ነው። ለሰውና ለመላእክት ነው ሃይማኖት የተሰጠው እና ለሰውና ለመላእክት ሃይማኖት ተሰጥቷል። እና ሃይማኖት ተሰጥቶ ለሰውና ለመላእክት ሲሰጥ ሃይማኖት ወይም ስለ እግዚአብሔር መላእክትና ሰው ሲማሩ እያንዳንዳቸው የሰዎች ልጆች የተማሩትን የሰሙትን ሃይማኖት ወይም የተማሩት ስለ እግዚአብሔር የተማሩትን ያንን ትምህርት እያንዳንዳቸው በግለሰብ ደረጃ ነው። አሁን በግለሰብ ደረጃ እያንዳንዱ ሰው የሚቀበልበት የአቀባበል ሁናቴ የአቀባበል መጠን ነው እምነት የሚባል። ሃይማኖት ራሱ ትምህርቱ ነው፣ አንድ ነው፣ ወጥ ነው፣ የሚጨምር የሚቀንስ ነገር የለውም፣ አንድ ወጥ ነው። ያ ትምህርት ሲነገር ለምሳሌ አሁን እዚህ 20 ሰዎች ቢኖሩ ወይም 10 ሰዎች ቢኖሩ አንድ የሆነ ትምህርት ይሰጣቸዋል። ያንን ትምህርት የሚረዱት አረዳድ የሚቀበሉበት የአቀባበል ሁናቴ ግን ይለያያል። እምነት እሱ ነው። ሃይማኖት አስተምሮ ነው። አስተምሮውን እያንዳንዱ ግለሰብ የሚቀበልበት የአቀባበል ሁናቴ ደግሞ ምን ይባላል ማለት ነው? እምነት ይባላል ማለት ነው። ስለዚህ ከዚህ የተነሳ እምነት ብዙ አይነት እምነት አለ። ደካማ እምነት አለ፣ ግለሰብን የሚመለከት ስለሆነ ሰውን የሚመለከት ስለሆነ ማለት ነው። ተማሪውን ስለ ሃይማኖት የተነገረውን ሰው የሚመለከት ስለሆነ ደካማ እምነት አለ፣ ጠንካራ እምነት አለ። ስለዚህ ለዚህ ነው ሐዋርያት ኃይል ማድረግ ሲያቀታቸው በሉቃስ ወንጌል ምዕራፍ 4 ላይ ኃይል ማድረግ ሲያቀታቸው ሃይማኖት ጨምርልን ብለውታል። እምነት ጨምርልን ማለት ነው። እምነት ጨምር በመጽሐፍ ቅዱስ እንግዲህ ሃይማኖትና እምነት የሚሉት ቃላቶች ተወራራሽነት አላቸው። ሃይማኖትን እምነት፣ እምነትን ሃይማኖት ብሎ ይጠራል። ለምሳሌ ሃይማኖትከ አይወተከ፣ ሃይማኖትከ አይወተኪ፣ ሃይማኖትህ አድኖሃል፣ ሃይማኖትሽ አድኖሻል የሚል ቃል እናነባለን በወንጌል ማለት ነው። በእንተ ሕጸጸ ሃይማኖትክሙ፣ ስለ ሃይማኖታችሁ ሕጸጽ ነው የሚል ነው። አሁን እዚህ ጋር ሃይማኖት ብሎ የዘረዘራችሁ ግን እምነትን ነው የሚመለከት። እምነት ማለት ነው። ወንትኖ ለፍጹም የእምነታችን ፊት አውራሪ ክርስቶስን እንመልከተው ይላል በዕብራውያን መልእክቱ ደግሞ የእምነታችን ፊት አውራሪ ማለት የሃይማኖት ማለት ነው። እና እምነትን ሃይማኖትን እምነት ብሎ ይጠራል። ግን በዋናነት ግን እኛ ልንረዳ የሚገባው ሃይማኖት ሲባል የወል ነው። የወል የሆነ አንድ የሆነ የማይጨመርበት የማይቀነስበት ስለ እግዚአብሔር የምንማረው ትምህርት ነው፣ ዶግማ ነው፣ መሰረት ነው። አይጨመርበትም አይቀነስበትም። ያ አንድ ነው። ስለዚህ እዚህ ብዙ ሰው ቢኖር ብዙዎቻችን ስንት ሃይማኖት ነው ያለን? አንድ ሃይማኖት ነው ያለን። ያ አንድ ሃይማኖት ደግሞ ሲገለጥ ወይም ሲነገር እያንዳንዱ ሰው የሚቀበልበት የአቀባበል ሁናቴ ደግሞ የሚቀበልበት የአቀባበል ደረጃ ደግሞ ምን ይባላል ማለት ነው? እምነት ይባላል። ስለዚህ ሰውን የሚያድነው የትኛው ነው? ሰውን የሚያድነው የትኛው ነው ስንል አንዳንዱ ሃይማኖት ነው ሰውን የሚያድነው ይላል። ሃይማኖት ቢኖር ያንን ሃይማኖት በእምነት የሚቀበል ከሌለ ሰውየው አይድንም። እንደገና ደግሞ ሃይማኖት ደግሞ ሳይኖር ሲጀመር እምነትም ሊኖር አይችልም። እምነት የለም። ለምን? አንድን እምነት ደካማ እምነት፣ ጠንካራ እምነት የሚያሰኘው
በምን ተለክቶ ነው? ሚዛኑ ምንድነው? መስፈሪያው ምንድነው ሲባል ሃይማኖቱ ነው፣ የተማረው ትምህርት ማለት ነው። ከዛ ውስጥ የተቀበለው ያቀባበል ሁናቴ ነው እምነት። ስለዚህ አንድ ሰው ሃይማኖት አያስፈልገኝም እምነት ነው ካለ ያለ አስተምሮ በምንድን ነው የሚያምነው ነው? ማመንም አይችልም። እንኳን ሊድን ማመንም አይችልም። ማመን እንኳን እምነት አይኖርም። በመሰረቱ ሃይማኖት ያለ እምነት መኖር ይችላል፣ ኖሯልም። ዓለም ሳይፈጠርም በፊት መሰረቱ ምንድነው ብለናል? የእግዚአብሔር መኖር ነው ስላለን ሃይማኖት አለ። በዚህ ጊዜም ተጀመረ አይባልም። ሃይማኖት ግን ያልተገለጠበት ጊዜ ነበረ። መቼ ተገለጠ? ማመን የሚችሉ ፍጥረታት መላእክትና ሰው ሲፈጠሩ ያኔ ምን አለ? ተገለጠ ነው የምንለው። ያኔ በመላእክት በዓለም መላእክት ተጀመረ አንልም። ሃይማኖትን ተገለጠ ነው። እምነት ግን ያልነበረበት ጊዜ አለ። እምነት የመጣ መቼ ነው? የሚያምኑ ፍጥረታት ሲፈጠሩ ነው። ስለዚህ እምነት መቼ ተጀመረ? መላእክት ሲፈጠሩ እምነት ተጀመረ። እምነት የተጀመረ መላእክት ሲፈጠሩ ነው። ስለዚህ ያለ ሃይማኖት እምነት መኖር አይችልም። እንኳን ያለ ሃይማኖት እምነት ሊያድን ይቅርና ያለ ሃይማኖት ራሱ እምነት ምን ማድረግ አይችልም ማለት ነው፣ ማዳን አይችልም። ስለዚህ አንድ ሰው ሃይማኖት ይነገረዋል። ሃይማኖት ከተነገረው በኋላ ያንን ሃይማኖት በፍጹም እምነት ሲቀበል ስለ እግዚአብሔር የሚሰጠውን ትምህርት ማለት ነው። አንድም ሶስትም ነው ሲባል እውነት ነው ትክክል ነው ብሎ ሲቀበል ሲያምን ማመን ያ ነው። ያንን ሲቀበል ያኔ ምን አለ ማለት ነው? ሃይማኖቱ ከእምነቱ ሃይማኖትን በእምነት ተቀብሏልና ሰው ያኔ ይድናል። ስለዚህ ሃይማኖትን በመቀበል ሃይማኖትን በማመን ይዳናል እንጂ ሃይማኖትና እምነትን ለያይቶ የሚድን ማንም የለም ማለት ነው። ስለዚህ እምነት ማለት ማመን መታመን ነው። ማመን ማለት ሃይማኖት ሲነገር አስተምሮ ሲነገር ስለ እግዚአብሔር አንድነት ሶስትነት ስለ ምስጢረ ሥጋዌ ስለ አምላክ ሰው መሆን ሲነገር ከሱ ስለምናገኛቸው ጸጋዎች ሲነገር ስለ መዳን ሲነገር ይሄንን ምን ማድረግ እውነት ነው ትክክል ነው ብሎ ልመርምር ሳይል በአይን አይቶ በጆሮ ሰምቶ በልብ መርምሮ ልድረስበት ሳይል እውነት ነው ትክክል ነው ብሎ መቀበል ያ ማመን ይባላል። የተቀበለውን ነገር ደግሞ ተግባራዊ የጥምቀትን አማናዊነት ከተቀበለ ሄዶ ሲጠመቅ የሥጋው ደግሞ አማናዊነትን አምኖ ተቀብሎ ሄዶ ሲቆርብ ደግሞ ያመታመን ይባላል። ያመኑትን እውነት ነው ትክክል ነው ብሎ የተቀበሉትን ነገር ተግባራዊ ማድረግ ደግሞ ምን ይባላል? መታመን ይባላል። እምነት ማመንና መታመን ሲደመር እምነት ሆኖ ሰው ይድናል ማለት ነው። በዚህ ሰው ይድናል። ለዚህ ሁሉ ግን ጠንካራ እምነት ደካማ እምነት ብሎ የሚመዝነው መመዘኛው መለኪያው ግን ምኑ ነው? አስተምሮ ነው። አስተምሮ ምን ይባላል? ስለ እግዚአብሔር የምንማረው ትምህርት ሃይማኖት ይባላል ማለት ነው። እና ሃይማኖትን በእምነት በመቀበል ነው ሰው ሊድን የሚችለው ነው።